ከጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ክርክር አጫሪና የታሪክ የፖለቲካ ትረካዎች እስከ ሰሜኑ አየር ክልል የአቪዬሽን ስጋት ጨምሮ ዝርዝር መረጃዎችን የያዝን ሲሆን ከሱዳንና አልኑዱ ከተማ ወታደራዊ እገታ እስከ መካከለኛው ምስራቅ የዲፕሎማሲ ድራማዊ ድረስ ያሉትን አበይት ጉዳዮች ይዘንላችሁ ቀርበናል። ሰላም ለእናንተ ይሁን ውድ የናቲ 16 ቤተሰቦች፣ ወቅታዊ መረጃዎችን ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሚያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ሰፊ ቃለ መጠይቅ የሀገሪቱን የታሪክ ገጾች ገልጠው አዲስ ክርክር የሚጭር ንግግር አድርገዋል። በቃለ መጠይቃቸው ወቅት በ1512 ዓ.ም የባህር ነጋሽ የዛሬዋ ኤርትራ ንጉስ የነበረው ዶሪ የኦሮሞ ብሔር ተወላጅ እንደነበር እንደ ባሬንቱ ያሉ የቦታ ስሞች እንዲሁም አምባ ሰይራና አምባ ደበራ የተሰኙ ተራራዎች መጠሪያቸው የስር መሰረት አመጣጡ የኦሮሞ ቋንቋ እንደሆነ አስረድተዋል። አክለውም በ1499 ዓ.ም አጼ ሰርጸ ድንግል የኦሮሞን ሰራዊት አስከትለው እስከ ምጽዋ ድረስ መዋጋታቸውን በመጥቀስ ኦሮሞ ደሙን ያፈሰሰበትና አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ሲሉ ተናግረዋል። አክለውም የታሪክ ድርሳናትን ገፋ በማድረግ ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደርን እንጂ ኢትዮጵያን አይደለም ያሉ ሲሆን በመቀጠል የተናገሩት አረፍተ ነገር በፖለቲካው አየር ላይ ትልቅ ሞቅታን ፈጥሯል። ኦሮሞ ነፃ ወጥቷል፣ ግራ ቀኝ ኋላ ፊት ማየት አያስፈልግም፣ ኦሮሞን ነፃ ለማውጣት ዛሬ መታገል ሞኝነት ነው ሲሉ ደምድመዋል። ይህ የጠቅላይ ሚኒስትሩ ንግግር በሀገሪቱ የፖለቲካ ምህዳር አበይት መነጋገሪያና የሁለት ጎራ ክርክሮች መነሻም ሆኗል። ጠቅላይ ሚኒስትሩና የመንግስት አካሄድ የሚደግፉ ወገኖች እንደሚሉት የዚህ ንግግር ዋና ዓላማ የኦሮሞ ሕዝብ በኢትዮጵያ ሀገር መንግስት ግንባታ ውስጥ የነበረውን ታሪካዊ የጎላ ሚና ማጉላት ነው። ሀገሪቱ አሁን ባለችበት ሁኔታ የኦሮሞ ሕዝብ ዋና የመንግስት ስልጣን እርከኖች በያዘበት ወቅት አሁን ነፃ አወጣቸዋለሁ በሚል ስም የሚደረግ የቪዲዮና የብረት ትግር አላስፈላጊ ህዝቡን ለተጨማሪ መስዋዕትነት የሚዳርግ ነው የሚል እምነት አላቸው። በዚህ እይታ መሰረት ጠቅላይ ሚኒስትሩ ኦሮሞ ነፃ ወጥቷል ማለታቸው ህዝቡ ከባለፈው የጎንዮሽ ጥርጣሬ ወጥቶ ሀገሪቱን በባለቤትነት እንዲመራና ወደ ሰላማዊ ልማት እንዲያተኩር ጥሪ ማቅረባቸው እንደሆነ ይሞገታል። በተጨማሪም ኤርትራ ውስጥ ያሉ ታሪካዊ መረጃዎችን ማንሳታቸው የኦሮሞ ህዝብ ማንነትና ታሪክ ከአንድ የተወሰነ ክልል አልፎ በጠቅላላው የቀይ ባህርና የካፍ አካባቢ ታሪክ አካል መሆኑን ለማሳየት የተደረገ ጥረት እንደሆነም ያመላክታሉ። በተቃራኒው ደግሞ የፖለቲካ ተቺዎችና የታሪክ ተመራማሪዎች በንግግሩ ላይ ጠንካራ የትችት ቀስት ይወረውራሉ። በመጀመሪያ ደረጃ የተጠቀሱት የታሪክ ክስተቶችና የጊዜ ሰሌዳዎች እንደ በ1512 ዓ.ም የዶሪ ንጉስነት ወይንም በ1499 ዓ.ም የአጼ ሰርጸ ድንግል ዘመነ መንግስት በታሪክ ምሁራን ዘንድ አሁንም አጠያያቂና የራሳቸው የታሪክ ቅድመ ተከተል ስህተቶች ያሉባቸው በመሆናቸው ታሪክን ለፖለቲካ ፍጆታ መቅረጽ አደገኛ ነው ይላሉ። በመቀጠል ኦሮሞ ነፃ ወጥቷል፣ መታገል ሞኝነት ነው የሚለው አገላለጽ የህዝቡን ዘመናት የተሻገረ የመብት የፍትህና የዲሞክራሲ ጥያቄ በአንድ ግለሰብ ወይንም በአንድ የፖለቲካ ቡድን ወደ ስልጣን መምጣት ብቻ እንደተመለሰ አድርጎ የማቅረብ አካሄድ ነው ሲሉ ይተቻሉ። እንደ ተቺዎቹ አባባል ይህ ንግግር ህዝቡ አሁን ላይ ያለውን መንግስት እንደ ብቸኛ የነፃነቱ አጥባቂ አድርጎ እንዲቀበልና የመንግስትን ህጋዊነት ሳይቃወም ታማኝ እንዲሆን የመጫን ስልት ነው። እንዲሁም አንድን ብሔረሰብ ነፃ ወጥቷል ብሎ ማወጅ በሌሎች የኢትዮጵያ ብሔረሰቦች ዘንድ ይህ ብሔር ልዩ ጥቅም አግኝቷል የሚል አመለካከት በመፍጠር በህዝቦች መካከል አለመተማመንን ሊዘራ ይችላል። ብሎም የኢትዮጵያ ህዝቦች በአድዋም ሆነ በሌሎች የታሪክ አጋጣሚዎች ሀገርን በጋራ እንደጠበቁ ሁሉ ለፍትህና ለዲሞክራሲ ያደረጉትም ትግል የጋራ ነው። ስለሆነም የኦሮሞን ትግል ነጥሎ እኔ ነፃ ወጣሁ ማለት የሌሎችን ብሔሮች አብሮነትና መስዋዕትነት እንደሚያደበዝዘው ይናገራሉ። መንግስት ንግግሩን ለሰላምና ለሀገራዊ አንድነት የተደረገ ጥሪ አድርጎ ሲያቀርበው፣ ተቺዎች ደግሞ የፖለቲካ ስልጣንን ለማስጠበቅና የህዝብን መዋቅራዊ ጥያቄዎች ለማቃለል የተደረገ አካሄድ ነው ሲሉ ይከራከራል። የኢትዮጵያ ህዝብ ግን አሁን በታሪክ ትረካዎችና በፖለቲካ ንግግሮች መካከል ሆኖ ዘላቂ ሰላምን፣ ፍትህንና እውነተኛ ዲሞክራሲን በመጠበቅ ላይ ይገኛል። ከፖለቲካዊ ትረካዎችና ክርክሮች ባሻገር በሀገሪቱ የመሬት ላይ የጸጥታ ሁኔታና ጂኦፖለቲካዊ እንቅስቃሴዎች ምክንያት በሌላ ቁልፍ ዘርፍ ላይ አዲስ ስጋት እየደቀኑ ይገኛሉ። ዝርዝሩን እንደሚከተለው በትግራይ ክልል አዲስ ወታደራዊና ጂኦፖለቲካዊ እንቅስቃሴዎች ማንሰራራታቸውን ተከትሎ የኢትዮጵያ ሲቪል አቪዬሽን ባለስልጣንና የሀገሪቱ የሲቪል በረራ አስተዳደር ከፍተኛ የደህንነት ስጋትና የሥራ አጣብቂኝ ውስጥ መውደቃቸው ይነገራል።
ከቅርብ ቀናት ወዲህ በክልሉ አበይት ከተሞችና አጎራባች ወሰኖች አካባቢ ከባድ የጦር መሳሪያዎች፣ ወታደራዊ ተሽከርካሪዎች እንዲሁም የተቀናጁ ታጣቂ ኃይሎች መንቀሳቀሳቸውን የሚጠቁሙ መረጃዎች እየወጡ ሲሆን ይህም የሰሜኑን ክፍለ ሀገር የአየር ክልል ደህንነት እንደገና አደጋ ውስጥ ጥሎታል። የአቪዬሽን ሕግና አሰራር ባለሙያዎች እንደሚያስረዱት ሁኔታው በዓለም አቀፉ የሲቪል አቪዬሽን ድርጅት መተዳደሪያ ደንብና በቺካጎ ኮንቬንሽን አንቀጽ 9 መሰረት እጅግ አሳሳቢ ከሚባሉ ደረጃዎች ውስጥ ይመደባል። በእነዚህ ዓለም አቀፍ ድንጋጌዎች መሰረት ማንኛውም ሀገር የሕዝብን ደህንነት ለመጠበቅ ሲል አየር ክልሉን በከፊልም ሆነ ሙሉ በሙሉ የመዝጋት መብትና ግዴታ አለበት። አውሮፕላኖች በሚያርፉበትና በሚነሱበት ወቅት ይበልጥ በሚቀርቡበት ዝቅተኛ ከፍታ ላይ ማንነታቸው ያልተለየ ወይንም መደበኛ ያልሆኑ ታጣቂዎችና ከባድ የጸረ አውሮፕላን መሳሪያዎች መኖራቸው ለተሳፋሪዎች፣ የበረራ አባላትና ለአውሮፕላኖች ቀጥተኛ አደጋ ነው። በዚህም ምክንያት የሲቪል አቪዬሽን ባለስልጣን ቀጠናው ከፍተኛ አደጋ ያለበት የውጊያ ዞን ብሎ ለመፈረጅና በረራዎችን የማገድ ውሳኔ ላይ እንዲደርስ አስገዳጅ ሁኔታዎች እየፈጠሩበት ይገኛል። ከደህንነት ስጋቱ ባሻገር የቀጠናው ፖለቲካና ወታደራዊ እንቅስቃሴዎች ውስብስብነት በአቪዬሽን ዘርፉ ላይ ተጨማሪ ስጋትን ደቅኗል። በድንበር አካባቢዎችና በክልሉ ውስጥ የሚደረጉ ያልተቀናጁ ወታደራዊ አውሮፕላኖች፣ የድሮኖችና የክትትል ራዳሮች መብዛት በሲቪል ትራንስፖርት በረራዎች ላይ ከፍተኛ መደናገጥን ሊፈጥር ይችላል። ዓለም አቀፉ ማህበረሰብና የአቪዬሽን ተቆጣጣሪ ተቋማትም እንዲህ ያሉ የደህንነት መደፍረሶችን በቅርበት የሚከታተሉ ሲሆን የደህንነት ዋስትና በማይታመንበት ሁኔታ ውስጥ የበረራ መስመሮችን ክፍት ማድረግ በእሳት ላይ የመራመድ ያህል አደገኛ እርምጃ እንደሆነ ይገልጻል። ይህ ስጋት በዘልማድ የሚነሳ ሳይሆን በዓለም አቀፍ ደረጃ አሳዛኝ ታሪኮች የጣሏቸው ጠባሳዎች መነሻ እንደሆኑ ይነገራሉ። እንደ አውሮፓውያን አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ውስጥ የማሌዥያ አየር መንገድ በረራ 17 አውሮፕላን በሚሳኤል ተመቶ በመውደቁና የ298 ንጹሃን ዜጎች ሕይወት ማለፉ በአቪዬሽን ታሪክ ውስጥ ትልቅ የደውል ድምፅ ሆኖ አልፏል። በተመሳሳይ በቅርቡ በሱዳን በተቀሰቀሰው ግጭት የካርቱም ዓለም አቀፍ አውሮፕላን ማረፊያ መውደሙና የአየር ክልሉ ሙሉ በሙሉ መዘጋቱ እንዲሁም በየመንና በሶሪያ የደረሱ አደጋዎች የበረራ ደህንነትን ከአቪዬሽን ንግድ ስራ በላይ ማስቀደም እንደሚገባ ትልቅ ማሳያ ናቸው። የደህንነት ጉዳዮችን በተመለከተ የበረራዎች መስተጓጎል የሚያስከትለው ማህበራዊና ኢኮኖሚያዊ ውድቀት ከባድ እንደሆነ ይገመታል። ወደ መቀሌ፣ ሽሬና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጣቸው ለበረራ አቅራቢዎች ከፍተኛ የገቢ ማሽቆልቆልን የሚያስከትል ሲሆን ከጦርነት ቀጠና ጋር በተያያዘ የኢንሹራንስ ወጪዎችን በከፍተኛ ሁኔታ እንዲያሻቅቡ ያደርጋቸዋል። በሌላ በኩል ደግሞ የትራንስፖርት መቋረጥ በክልሉ ያለውን የባንክና የፋይናንስ እንቅስቃሴ ያደናቅፋል፣ የንግድ ዝውውርን ያሽመደምዳል፣ እንዲሁም አስቸኳይ የሰብአዊ እርዳታ አቅርቦት ለሚፈልጉ ወገኖች የሎጂስቲክስ ማነቆ በመፍጠር ማህበራዊ ቀውስን ሊያባብስ ይችላል። በአካባቢው እያንዣበበ ያለው ይህ የጸጥታ መደፍረስ የኢትዮጵያን አቪዬሽን ዘርፍና አጠቃላይ የጂኦፖለቲካ ሁኔታ የሚፈትን ሆኗል። ዓለም አቀፍ የአቪዬሽን ሕጎች ከማንኛውም የንግድ ትርፍ በላይ የሰውን ሕይወት ማስቀደም ግዴታ ስለሚያደርጉ ተቋማቱ በረራዎቻቸውን እስከ ማቋረጥ የሚደርሱ አዳዲስ መመሪያዎችን ሊያወጡ እንደሚችሉ ይገመታል። ይሁንና ሁኔታው በስፋት ከመበላሸቱ በፊት በዲፕሎማሲና በፖለቲካዊ ውይይት ካልተፈቱ ሀገሪቱ በኢኮኖሚም ሆነ በጸጥታው ዘርፍ የምትከፍለው ዋጋ ከፍተኛ ሊሆን እንደሚችል ባለሙያዎች ያስጠነቅቃሉ። በሌላኛው መረጃችን ወደ መካከለኛው ምስራቅ አቀናን። የመካከለኛው ምስራቅ የፖለቲካ ሙቀት እንደተለመደው ጣሪያ ነክቶ ባለበት በዚህ ወቅት ከቴህራንና ከዋሽንግተን የሚወጡ መግለጫዎች ብዙዎችን ግራ በማጋባት የዲፕሎማሲውን ድራማ የበለጠ አድምቆታል። ከየካቲት ወር አንስቶ ከሀያሏ አሜሪካ ጋር ወዳልተፈለገ ቀጥተኛ ተዘዋዋሪ ፍልሚያ ውስጥ የገባችው ኢራን አሁን ደግሞ ዲፕሎማሲውን እንደ አዲስ ለማሞቅና የቲያትሩን መጋረጃ ለመክፈት የሞከረች ትመስላለች። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን በቅርቡ በሰጡት መግለጫ መብቶቻችንን በንግግር ማስከበር እየቻለን ለምን ወደ ውጊያ እንገባለን ሲሉ የሰጡት አስተያየት በቴህራን ቤተ መንግስት ውስጥ ጥያቄን አስነስቷል። ፕሬዝዳንቱ አክለውም ጦርነቱ እንዲቀጥልና ኢራን ተንበርክካ እጇን እንድትሰጥ ከጀርባ ሆና ገመዱን የምትስበው እስራኤል ነች ሲሉ ጣታቸው ወደ ቴል አቪቭ ቀስረዋል። ላለፉት 5 ወራት የቀጠናውን ሰላም ያደፈረሰው ይህ ግጭት በርካታ የዲፕሎማሲ በሮችን ቢያንኳኳም እስካሁን አጥጋቢ ውጤት ሊያመጣ አልቻለም። ባለፈው ሰኔ ወር ላይ ሁለቱ ወገኖች የተወሰነ እፎይታ ለመፍጠር ጊዜያዊ ተኩስ አቁም ተስማምተው የነበረ ቢሆንም ስምምነቱ ሳምንታት እንኳን ሳይሻገር በሁለቱ በኩል በተሰነዘሩ ጥቃቶች አቧራው ተመልሶ ተነስቷል። አሜሪካ
አሜሪካና ኢራን ተኩስ አቁም ስምምነት ላይ ደረሱ ማለትና በረዶ በጋለ ምጣድ ላይ ሳይቀልጥ ቆየ ማለት ተመሳሳይ ሆኖ አርፎታል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከጀርባ ድርድር እያደረግን ነው በማለት በተደጋጋሚ ቢናገሩም የቴህራን ባለስልጣናት ግን ምንም አይነት የድርድር እቅድ የለንም ሲሉ የትራምፕን ንግግር ወዲያውኑ አስተባብለውታል። አንደኛው በድብቅ እየተነጋገር ነው ሲል ሌላኛው አልሰማውም አላየውም የሚልበት ይህ ድራማ ሁለቱ ሀገራት የሚጫወቱት የዲፕሎማሲ ጨዋታ ምን ያህል ቀጭንና መተማመን የጎደለው መሆኑን ቁልጭ አድርጎ ያሳያል። ትራምፕ የራሳቸውን ታሪክ ሲጽፉ፣ ቴህራን ደግሞ የራሷን ድራማ ዳይሬክት ታደርጋለች። ፕሬዝዳንት ፔዜሽኪያን ወደ ስልጣን የመጡበትን ሁለተኛ ዓመት አስመልክተው ባደረጉት ንግግር ሀገራቸው በንግግር አማካኝነት የሊባኖስ ግጭትን ለማስቆም የተጣሉባትን እገዳዎች ለማስነሳትና የተወሰኑ ማዕቀቦችን ለማላላት መቻሏን እንደ ትልቅ የታሪክ ስኬት አንስተው አወድሰዋል። ኢራን በንግግር ብሔራዊ ጥቅሟን ለማስጠበቅ ዝግጁ መሆኗን የገለጹት ፕሬዝዳንቱ ነገር ግን ሉዓላዊነቷን ወይንም የመከላከያ አቅሟን አደጋ ላይ የሚጥል ማንኛውንም አይነት ቅድመ ሁኔታ እንደማትቀበል ግልጹን ተናግረዋል። ይህ ማለት ስለ ሰላም እንነጋገር ግን የያዝኩትን ዱላ ደግሞ አላስቀምጥም እንደማለት ያለ ረቀቅ ያለ የፖለቲካ ጥበብ ይመስላል። በቴህራን ከፍተኛ አመራሮች መካከል ድርድርን በተመለከተ መከፋፈል ተፈጥሯል የሚሉ ወሬዎችም ውድቅ ያደረጉት ፔዜሽኪያን ማንኛውም ውሳኔ የሚተላለፈው በአመራሩ ሙሉ ይሁንታና ቅንጅት ነው ብለዋል። ዲፕሎማሲን መጠቀም ከሀገሪቱ የመከላከያ ጥንካሬ ጋር እንደ መጋጨት መታየት እንደሌለበት የተከራከሩት ፕሬዝዳንቱ የኢራንን ወታደራዊ አቅም ለመበተን የሚቀርቡ ጥያቄዎች ግን ከመጀመሪያውኑ ውድቅ እንደሚደረጉ አስምረውበታል። ይህ ድርድር እንፈልጋለን፣ ነገር ግን የጦር መሳሪያችንን ለመቀማት ካሰባችሁ የሰላም ወረቀት እዚያው ይወድቃል የሚል ግልጽ ማስጠንቀቂያም አዝሏል። ዋሽንግተንን እምነት የለሽ ሲሉ የሰደቡት ፕሬዝዳንቱ አሁን ያለው ወቅት ግን ኢራን ስምምነት ላይ ለመድረስ የሚያስችላት ምርጥ ጊዜ እንደሆነ ገልጸዋል። ለዘላለም መዋጋት አይቻልም፣ በአንድ ወቅት ላይ ግጭቱ ወደ ፍጻሜ መምጣት አለበት ያሉት ፔዜሽኪያን መንግስታቸው ሀገሪቱን ጦርነትም የለ ሰላምም የለ ከሚል ሽሚያ ለማውጣት በየቀኑ የዲፕሎማሲ ስራዎችን እየሰራ መሆኑን ጠቁመዋል። በቴህራንና በዋሽንግተን መካከል ያለው የገመድ ጉተታ አሁንም በከፍተኛ ውጥረት ውስጥ ያለ ሲሆን የፔዜሽኪያን ንግግር ሀገራቸው ለድርድር በር ከፍታ የምትታይ ቢሆንም የጦር መሳሪያዎችንና የመከላከያ አቅሟን አሳልፋ ለመስጠት ግን ፈጽሞ ዝግጁ እንዳልሆነች የሚያሳይ ግልጽ መልእክት ነው። ዲፕሎማሲው በፈገግታ እየታጀበ ቢሆንም ከጀርባ ያለው የጦር መሳሪያ ግን አሁንም እንደተወጠረ ነው። የዛሬውን መረጃ በዚህ አብቅተናል። እነዚህ አበይት ጉዳዮች በሀገራችንና በቀጠናችን የወደፊት ጉዞ ላይ ምን አይነት ጥላ ያሳርፋሉ ብላችሁ ታስባላችሁ? ሐሳብና አስተያየታችሁን ከታች ኮመንት ላይ አጋሩን። የናቲ 16 ቤተሰብ አባል ለመሆን ደግሞ ሰብስክራይብ ማድረጋችሁን እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ።